የኔ ትልቋ ልጄ በጣም ከባድ ያልሆነ ኦቲዝም አለው። እንዴት አደራችሁ ታክቲከኞቹ፣ አስማተኞቹ? ሰላም ናችሁ? አላችሁ? አለውላችሁ። ዝናቡ ሊገድላቸው ዝናብ ነው፣ ብርድ ነው ምናምን። ኤኒዌይ አለ ነገር እኮ ታክቲከኛና አስማተኛ ያላችሁም ታውቃላችሁ። ግን ይሄን እስቲ አሁን አንድ ነገር የምትወዱኝ ሰዎች ካላችሁ ዝሆኔን ላኳትና ቤቱን ታጽዳ፣ ልብስ ትጠብ፣ ምግብ እንኳን እንድትነካ አልፈልግም፣ ልብሱን ምናምን ነገረኛ ትኛ። ለነገሩ ተመላላሽ ታካሚ ያርጊያታለሁ። ኦኬ ዋና የመጣሁበትን ለምን አላወራም? በጠዋቱ ምን ነገር አስበላይ በእናታችሁ። እኔ የምለው ማራማዊት ሰላም ነው? እንዴት ነሽ? ደህና ነሽ? ከሆዴ ጋር ተለያያችሁ እንዴ? ከሆዴ ጋር ተለያያችሁ? ከተለያያችሁ ሆዴ እውነት ለመናገር ማራማዊት አይደለም ህያብ ብለንሻል። ህያብ የተባልሽበት ህያብ ማለት ደግሞ ስጦታ ነው። ስጦታ ደግሞ የተባልሽበት ምክንያት በዛ ያቺ ቱና እናቱን እንበለው እናቱ እኮ እናቱ ቤት ነበር። ፈጣሪ ነው ከዛ የተፋየ ነው። ከዛ ወጥቶ ያን ሁሉ መከራ አይቶ ከጎን ሆነሽ ያስታመምሽው ብዙ ነገር ዋጋ የከፈልሽ ሴት ነሽ። የእውነቴን ነው የምልሽ። እና ሆዴ እንደ ታናሽ ወንድሜ ባየውም ከአንቺ ጋር ቢለያይ የጎደለበት እሱ እንጂ አንቺ አይደለሽ። ቆንጆ ነሽ፣ ጎበዝ ነሽ። ያው እንደውም ሌላ የራስሽ ባህሪ ለራስሽ ሊኖር ይችላል። ግን ፍጹም ተለያየንም ተዋፋቀርንም ጀመርንም አቆምንም ብለሽ ሚዲያ ላይ መተሽ እንዳታወሪ። ብዙ ጊዜ ቀድመው መጥተው የሚያወሩ ሰዎች አቴንሽን ሲከሮች ናቸው። ፍቅርሽ እዛ ነው። አልጋሽን ስላላሳየሽን እኛ ፍቅርሽን ያየ ነው። ስለዚህ አታወሪ፣ እንዳታወሪ። ግን አንቺን ካጣ እሱ እውነቴን ነው የምልሽ አይረባም ማለት ነው። ከእናቱ ቤት አምልጦ እኩያው ነሽ። አንቺ ጋር መሆን ካልቻለ ሆዴ ነው ችግር ያለበት። ተመልሼ ቱና ቤት እገባለሁ ካለ ደግሞ ሆዴ አቤት 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 እኔ ነኝ የምቀጠቅጠው። እኔ ነው ያርቀኝ። በገጀራ ነው አናቱን የምለው። የእውነቴን ነው። ገጀራ ስልሽ ገጀራ አይደለም፣ ያው ይገረፋል በቃላት ማለት ነው። ምን ልል ነው መሰለሽ? አሁን ወጥተሽ ስለ ያኛውን ትቼ ስለ ሆዴ ሰምታል ምክሬ። ምን ልልሽ መሰለሽ? ወጥተሽ ስለ ትልቋ ልጅ አውቲዝም እንዳላት ምናምን ተናገርሽ። አውቲስቲክ የሆነች ልጅ እንዳለች ምናምን ተናገርሽ። እና በዚህ አጋጣሚ ላንቺ ብቻ ሳይሆን ለብዙ ልጆቻቸው አውቲስቲክ ልጆች ላላቸው ጠቅላላ በመጀመሪያ ነገር የዓለም ሕዝብ ሁሉ በተለይ እውነቴን ነው ዲያግኖስ ያልተደረግነው ኢትዮጵያኖች ሌብሉ ይለያያል እንጂ ሁላችንም የአውቲስቲክ ተጠቂዎች ነን። በእውነት ነው የምላችሁ፣ ግን ይለያያል። የኛ ሰው ትንሽ በቃ ሳይን ፊትሽ ላይ ወይ እግርሽ ላይ ወይ እጅሽ ላይ ወይ አይንሽ ላይ የሆነ ነገር ሳይ አውቲስቲክ ያለው ልጅ የሚሉስ ብዙ ምንም ያልተማሩ ፊደል ያልቆጠሩ አሉ። ዓለምን እንዲህ ያሽከረከሯት ያሉት ደግሞ ምሁራን አውቲስቲክ የሆኑ ናቸው። እንዳልኩሽ ሌብል አለው። ሌብል 1 ሌብል 2 ሌብል 3 ያው አንቺ ስላለች ልጅ ስላለች ታውቂዋለሽ ብዬ አስባለሁ። እና አይጭነቅሽ። እንደውም እኔ እውነቴን ነው የምልሽ ሚዲያ ላይ ወጥተው በትንሹም በትልቁም ሲጣሉ አውቲስቲክ የሚሉ ሰዎች መሀይሞች እንደሆኑ ገባሽ? ጭንቅላት የሌላቸው ማሰብ የማይችሉ ያላነበቡ ስለሆኑ ብትነግራቸውም አይገባቸውም። ጻፉት፣ ቃሉን ራሱ ጻፉት ስቲብቲያቸው እንትን አይሉትም፣ ብዙም የሚገባቸው አይደሉም። ስለዚህ ስለ ልጅሽ ማውራትሽ በጣም ጥሩ ነው። እኔ የምናደደው እንደውም በአንቺ ሳይሆን ብዙዎቹ አውቲስቲክ ልጆች ያሏቸው ሰዎች ብዙ ጊዜ አለ ልጆቹ ፍላጎት ሚዲያ ላይ ሲያመጣቸው ነው እንጂ የምናደደው። ያው ከዛ ውጭ ግን እውነት ስለ እውነት ለመናገር ምንም ችግር የለባቸው። በልጅሽ ያልኮራሽ በማን ትኮሪያለሽ? በማን ትኮሪያለሽ? ስለዚህ እንደውም አውቲስቲክ ያላቸው ሰዎች ሁላችሁም ተሰብስባችሁ በዚህ ነገር እያወራችሁ ብትማማሩ ደግሞ እነሱን ትረዷቸዋላችሁ ብዬ አስባለሁ። እንጂ ምን ሌባ ልጅ አለ፣ ተሳዳቢ አለ፣ ገዳይ አለ፣ ተሳዳቢ አለ። ስንት ይሄ ሳያሳፍር እንደው አውቲስቲክ የሆነ ስንት ሳይንቲስቶች ስንት ትልልቅ ሰዎች ያላቸውን ነገር አምጥቶ እንደ ስድብ የሚጠቀም መሀይም ብቻ ነው። ከዛ በኋላ ደግሞ ልጆች
ስፔሻሊ ሴት ሳትሆን ወንድ ልጅ እስከተወሰነ እስከ 4 ዓመቱ ላይናገር ይችላል ብዙ ጊዜ እና እኛ ሀገር አበሻ ግን ብዙ ጊዜ ሁሉንም ሳይሆን የተወሰኑ ስሚል ልጇ እኮ አያወራም ብለው ያወራሉ። ልጇ አያወራም ምናምን። ወንዶች ከሴቶች ዘግየት ይላሉ። አንዳንድ ልጅ 4 ዓመቱ ላይ 5 ዓመቱም ላይ ሊያወራ ይችላል። ጀስት ምንድነው የንግግር ቴራፒ ማድረግ ኪንደርጋርደንስ ጀምሮ ሌሎች ልጆች ሲያዩ መናገር ይጀምራሉ። ቲቪ ላይ የልጅ ፕሮግራም፣ ካርቶን ፊልም ምናምን ሲያዩ በዛ ሊያወሩ ይችላሉ። በተለይ ቤት ውስጥ ልጆች ካሉ ደግሞ እነሱን በማየት ቶሎ ባይፈጥኑም ይሞክራሉ። እና ሰዎች በእንደዚህ ነገር እንዳይሰብሯችሁ። ልጅሽ አውቲስቲክ ነው ልጅ ምንም ይሄ የሚሰብር ነገር አይደለም። ምክንያቱም እነሱ ዲያግኖስ ስላልተደረጉ ነው እንጂ ሌቢሉ ስለሚለያየ ነው እንጂ አውቲስቲክ የሌለው ሰው የለም። ሁላችንም አለ ስለ እውነት አይደለም። እና ምንም የማናውቀው አሁን ሰውን በትንሽ ነገር አውቲስቲክ ብለን የምንሳደበው ትልልቆቹ እንኳን አላቸው። ግን በሰለጠነው ሀገር ዲያግኖስ ይደረግና ሌብሉ ይነገራቸዋል። ገባሽ አይደል? ሌብሉ ይነገራቸዋል። ከዛ በተረፈ ግን ምን የተለየ ነገር ማትስ ጎበዝ፣ ሁሉን ነገር ፊዚክስ ጎበዝ ናቸው፣ ስማርቶች ናቸው ምናምን። እና ራስሽ ደግሞ ተናግረሻል። እግዚአብሔር ለአንቺ እምነት ባይኖረው ኖሮ ልጅሽን አይሰጥሽ። ስለ እውነት ባይዘዌ አውቲስቲክም ይሁን የተለየ ነገር ከፈጣሪ የተሰጣቸው እድለኛ ሰዎች፣ እድለኛ ስልሽ በተለያየ ነገር ከእግዚአብሔር የተሰጣቸው ሰዎች ወላጆቻቸው እድለኞች ናቸው። ፈጣሪ ላይችል አይሰጥም። መፈተኛ ሳይሆን ማመስገኛ ነው የሚሰጣቸው። እና አለመታደልም ሊሆን ይችላል፣ ለአንዳንዶቻችን ስላልሰጠንም ሊሆን ይችላል። ቢሰጠን አመስጋኞች ሊሆን ብዙ ነገር አለ የተለያየ። እና ልጅሽን እግዚአብሔር ያሳድግልሽ። በልጅሽ የምትኮሪ ሚዲያ ላይ በፈቃዷ ይዘሻት መታሽ ከሌሎች እንደሷ አይነት ልጆች ጋር የምታገናኛት የምታሳትፊያት በሌላ ኮሚኒቲ ውስጥ እንደውም ሀበሻ ኮሚኒቲ ውስጥ እንደዛ ቢኖርና ልጆች ተሰብስበው የሚገናኙበት የሚያወሩበት ቢሆን ደግሞ ሞር ደስ ይለኛል። ከዛ ውጭ ግን ከማንም ሰው ሊገለሉ የሚገባቸው አይደሉም። ምክንያቱም በጣም ስማርቶች ስለሆኑ። እና በፍጹም በልጅሽ ምንም አይነት ሀሳብም እንዳትደራደሪ፣ ሀሳብም እንዳትሰጭ። እንኳንም ጥሩ ሀገር ሆንሽ። አትሊስት የሚረዷት ቦታ ናት። ገባሽ? የማትገለልበት ቦታ ናት። እና እድለኛ ነሽ ልልሽ ፈልጋለሁ። ከዛ በተረፈ ግን ጠንካራ ሴት ነሽ፣ በርቺ። ግን ቀጥ ያልሽ ሴት ሁኚ ማለት ቀጥ አቋም ያለሽ ሰው እንድትሆኝ ነው የምነግርሽ። እሺ? ይመችሽ።